ነኝን ህይወት ስለመረጥኩ ነው ማለት ነው። ሌላው ደግሞ ማለት ነው ባላንስ እናድርግ፣ ትዳራችንን ሰፖርት እናድርግ። ፓርታይም ሰርቼ እንደገና ፋይናንሻሊ ደግሞ ሰፖርት እንደራረግ ብሎ ደግሞ ሌላ ሰው ሁለቱም ወጥተው ገብተው ልጆቻቸውን እየሰሩ የሚያሳድጉ ከሆነ እነሱም በራሳቸው ወይ ልክ ናቸው ማለት ነው። የእያንዳንዱ ኬዝ የየራሱ ወይ አለው። አንዱ የሰራለት ለሌላው ላይሰራለት ይችላል። ለእኔ የሰራልኝ ለአስቱ ላይሰራላት ይችላል ማለት ነው። ስለዚህ እንደሚሰራልን ነው መቀበል ያለብን ማለት ነው። ብዙ ጊዜ አሁን ናውዴይስ ማለት ነው ተገደው ሴቶቹ ወይም ደግሞ የአንድ ሳይድ ተጽዕኖ ከሌለውና እቤት መስትቢ መቀመጥ አለባችሁ ብለው ያለ ፍላጎታቸው ያለ በቃ ሳይፈልጉት ከተቀመጡ ፕሬሸር ተደርገው ምናልባት ያ ችግር ሊያመጣ ይችላል ማለት ነው። ትዳሩ ላይም ችግር ስላለው ምክንያቱም የአንድ ሳይድ ውሳኔ ስለሆነ ውሳኔው በስምምነት ላይ የተመሰረተ ስላልሆነ ችግርም ያመጣል። ለትዳሩም በጣም አደጋ ነው፣ ለሴቷም ሆነ ለወንዱ አደጋ ነው የሚያመጣው ማለት ነው። ግን ተስማምተው የሆነ ቦታ ላይ የሚወስኑት ውሳኔ ግን ለሁለቱ ጠቀሜታ ነው ያለው ማለት ነው። እኔ ግን አንድ ነገር ልበላችሁ፣ እቤት መስራት እየቻላችሁ ግን ሳትፈልጉ ወይም በሆነ ነገር ብቻ ወይ ስለለመዳችሁት እቤት መቀመጡን ኢንጆይ ብቻ ስላደረጋችሁ የምትቀመጡ ካላችሁ እኔ እሱ ሮንግ ነው ብዬ ነው የምለው። አትሊስት ወጥታችሁ የውጭውን ዓለም ይሄ የስራውን አካሄድ እንደገና ደግሞ ኮኔክሽን መፍጠር ስላለባችሁ የስራ ልምድም ደግሞ እንድታካብቱ እንደገና ደግሞ ገንዘብም እራሱ እንዴት እንደሚመጣ የድካምን ውጤት እንድታውቁት ወጥታችሁ መስራታችሁ ጥሩ ነው ብዬ ነው የምለው ማለት ነው። ምክንያቱም አታውቁትም፣ ባላችሁ ደግሞ የሚያመጣውን ብር ራሱ አታውቁትም። ምክንያቱም ድካሙን ስለማታውቁት ማለት ነው። እኔ እንደውም ዛሬ አንድ ስቶሪ ሰማሁኝ፣ ሲሚለር ዲስ ካይንድ ኦፍ ስቶሪ የሄር ድሬሰሬ የነገረችኝ ማለት ነው። እና ፀጉሬን እየተሰራውን አንድ በጣም የገረመኝን ነገር ልንገርሽ አለችኝ። ምንድን ነው ብዬ ስላት አንድ ወንድም አለች ሚስቱን ፀጉሯን ቀለም ቀባኋት። ከዛ በኋላ በሳምንትም ሳይሞላት ተመልሳ መታ ይሄንን ስላልወደድኩት ቀይሪው ብላ አለችኝ። ሲደውልላት የት ነሽ ብሎ ሲጠይቃት ፀጉር ቤት ነኝ ያለሁት ብላ፣ እንዴ ፀጉር ቤት ላስት ዊክ ሄደሽ አልነበረም ወይ ምን ታደርጊያለሽ ብሎ ስላት አይ ይሄንን ስላልወደድኩት ይሄንን መቀየር ፈለግኩ ብላ ስትለው አይ አሁን እንግዲህ ወደ ስራ ትሄጃለሽ ማለት ነው፣ ምክንያቱም ኪሳራ እያመጣሽ ነው ብሎ አላት ብላ እሷ እንደ ጆክ አድርጋ ነው የነገረችኝ ማለት ነው። እኔ ግን አይ ቴክ ኢት አዝ አ ለሰን ማለት ነው። ስለዚህ አንዳንድ ጊዜ ማለት ነው የባሎቻችንም ድካምን ቫሊዩ የምናደርገው እኛም ወተን ሰርተን የዛን የድካሙን ውጤት ስናውቀው ነው ማለት ነው። ኤኒቲንግ ግን በስምምነት ላይ የተመሰረተ ነገር ውጤታማ ነው የሚሆነው። እኔ ይህንን በጣም እስማማ። በትዳር ውስጥ በጣም ባልና ሚስት ተስማምተው አሁን ወሰንዬ እንዳለችው ማለት ነው ማስተርሳቸውን ይዘው ኤኒቲንግ ይዘው ማለት ነው they stay home because ጀኔሬሽን እየሰሩ ነው ያሉት ማለት ነው። ጀኔሬሽን ላይ እየሰሩ ነው ያሉት። የሚመጣው ተተኪ ትውልድ ላይ ኢንቨስት እያደረጉ ነው ያሉት ማለት ነው። ስለዚህ እነዚህ ሰዎች they not behind every household የየራሱ ኬዝ አለው እና let's respect everybody's decision ነው የምለው። ቴንክ ዩ። እሺ ጋብዬ ቴንክ ዩ። እውነት ለመናገር በእኔም ውስጥ ያ ነው ያለው። ቢካዝ የእያንዳንዱ ሃውስሆልድ ኑሮ የተለያየ ነው፣ ኢንካም የተለያየ ነው። ይሄ ሰው እቺ ሴት ቤት ተቀምጣ ልጆቿን አሳድጋለች፣ እኔም ልቀመጥ ማለት ደግሞ በጣም ከባድ ነው። አንዳንድ ጊዜ ፋይናንሻሊ ፋሚሊ ስቴብል ላይሆን ይችላል። ፋይናንሻል ሰፖርት የሚያስፈልገው ባል ሊኖረን ይችላል። ብዙ አልልም። ናርዲዬ ስላለች ናርዲዬ ዌልካም ጆይን ስላረግሽን በጣም ደስ ብሎናል። አንቺ የምትዩ ካለ ሁላችሁም እያገለገላችሁ ያላችሁ በዚህ ውስጥ እግዚአብሔር ይባርካችሁ። ሁላችሁንም ሰላም ብላችኋለሁ። እንዴት አመሻችሁ? እኔ እንኳን በጣም ዘግይቼ አይ ቲንክ ጫፉ ላይ ነው የገባሁት ንግግራችሁ ላይ
ወንድሜ 35 ዓመት በትዳር ቆይቻለሁ ያለው ይመስለኛል። እሱ ሲናገር ነው የገባሁት። ስራ ነበርኩኝ፣ ብዙ አልሰማሁኝም፣ ግን ከሰማሁት በጥቂቱ ሲመስለኝ የወንድና የሴት ወይ ደግሞ የባልና የሚስት ቤት ውስጥ ያለ ሮል ምን መሆን እንዳለበት አይነት ንግግር ይመስለኛል። አይደለም እናቶች ቤት ተቀምጠው ልጅ ስለማሳደግ፣ ወንዶች ከውጭ ስራ ሰርተው ገንዘብ ፕሮቫይድ ስለማድረግ አይነት ንግግር ይመስለኛል ከሰማሁት። ግን ሁላችሁም ተናግራችሁታል። ወሰንም ጋቢም ተናግረዋለች። እንደ ሰው እንደ ጎረቤት አይኖርም። ዋናው አንድ ነገር ማወቅ ያለብን ትዳር በጣም በየቤቱ ዩኒክ የሆነ ካራክተር አለው። በቃ እኔ ቤት የሰራ ነገር ጋቢ ቤት አይሰራም። እኔ በትዳር ከ17 ዓመቴ ነው ያገባሁት። እኔ በ17 ዓመቴ 28 years በትዳር ኖር ያለሁኝ ባየሁት በትዳር በኖርኩበት፣ ከዛ ደግሞ በትዳር ላይም እንደሚሰራ እንደሚያገለግል ሰው ያየሁት ነገር በየቤቱ እኔ ቤት አንድ ነገር ስለሰራ እኔ ቤት የሰራው ነገር ሌላ ሰው ላይ አፕላይ ማድረግ አለበት ማለት አይደለም። እኔ ቤት ምናልባት እኔ ተቀምጬ ልጆቼን አሳድጌ ከሆነ ጋቢ ቤት ደግሞ ባሏ ይሆናል ተቀምጦ ቤት ውስጥ የሚያሳድገው። አሁን አሜሪካ ውስጥ ስቴ ሆም ማን ብቻ አይደለም፣ ስቴ ሆም ዳድም አለ። እንደ ገቢያችን መጠን ማን ነው ትዕግስት ያለው፣ ማን ነው በደንብ ልጆች ቴክ ኬር ማድረግ የሚችለው ተብሎ ታይቶ እንደየቤታችን አባትም ሆነ እናት አንዳቸው ተቀምጠው ማሳደግ ከፈለጉ ግሬት። ቅድም ጋቢ እንዳለችው ሉዝ ማድረግ አይደለም። አይ ቲንክ ወሰንም ብለዋለች። ቤት ተቀምጦ ልጆችን ማሳደግ በፈቃድ ከሆነ ሉዝ ማድረግ አይደለም። ወይ ደግሞ የሆነ ነገር እንደቀረብን ምንድን ነው የሚቀርብን ነገር አሜሪካ ውስጥ እናውቀዋለን። ስራ ነው በቃ አይደል እንደ የሚቀርብን ሄዶ ለሰው ተቀጥሮ መስራት ነው የሚቀርብን። ስለዚህ ቤት ውስጥ ተቀምጠው እናቶች